ሰላም ለእናንተ ይሁን ቅዱሳን። ይህ በካንሳስ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ለጁላይ ወር የተዘጋጀ ዕለታዊ የጥሞና ንባብ ነው። በጁላይ ወር በየቀኑ ለእውነት መቆም በሚል ርዕስ እንደ ቤተክርስቲያን የጥሞና የንባብ ጊዜን ለማድረግ ተዘጋጅተናል። ዘንድሮ ጁላይ ፎር ጂሰስ በቤተክርስቲያናችን ለ10ኛ ጊዜ መከበሩ ለኛ ታላቅ በረከት ነው። በዚህ ወርና ከዚህ ወር በኋላም በከተማችን የኢየሱስን ወንጌል ስንመሰክር እንድትቀላቀሉንና በየዕለቱ የተሰጡትን ልምምዶች በማድረግ ተሳታፊ እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ቀን 4 የንባብ ክፍል ያዕቆብ ምዕራፍ 1 ቁጥር 19። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። ይህንን እናስተውል። መጽሐፍ ቅዱስ እውነትን በፍቅር እንድንናገር ያስተምረናል። ሁልጊዜ ግን እውነትን የሚገልጸው ንግግራችን ብቻ ላይሆን ይችላል። አንዳንድ ጊዜ ባህሪያችንና ሰዎችን የምንይዝበት መንገድ ከቃላችን ይልቅ እውነትን በበለጠ ያሳያል። እንዲህ ብለን እንጸልይ። ጌታ ሆይ በቃልና በተግባር በትክክል እንዳገለግልህና ሰዎችን በደንብ እንድወድ እርዳኝ። ይህን ጥያቄ በመመለስ ወደ ድርጊት እንሂድ። እንደ ድህነት፣ ሱሰኝነት ወይም ቤት አልባነት ያሉ ማህበራዊ ጉዳዮች እውነትን በአገልግሎትና በተግባር እንዲሁም ጆሮን በመስጠት እንዳካፍል እንዴት ሊያነሳሱኝ ይችላሉ?